አንቺ ግን ምን አይነት እስስት ነሽ? ምን ነው ሰማሽ? ምን ያልሰማሁታል? በዚህ ያህል ሰው በሰው ህይወት መቀለድ ይችላል? ለዚህ ስራሽ ዋጋሽን ታገኛለሽ። ዛራ ተረጋጊ። እንዳሰብሽው አይደለም። እንዳሰብኩት ቢሆንማ ከአንቺ ጋር አንድ ቤት ውስጥ ባልተቀመጥኩ ነበር። እንዴ ወይ ከአንቺ ጋር ይሄ ምን አገናኘው? ይሄ እኮ የቤተሰብ ጉዳይ ነው። ቤተሰብ ነው ያልሽው? አንቺ ዝምድና ታውቂያለሽ እንዴ? ሴትዮ እንቡርንቡር አትበይ። የኔም ቡርንቡር ማለት ከገረመሽ አሁን አምነን ይሰማና አንቺም ቡርንቡር ያሰኝሻል። ዛራ ያንን እንዳታደርጊ በእናትሽ። ቆይ እዚህ ቤት ቤተሰብ መስላችሁ አንቺም ሲፈንም የተቀመጣችሁ ሰው እየጎዳችሁ ነው። የእውነት ዛራ ማመን አትችልም። አቶ አምነን ነቃ እንዴ? አዎ ዶክተር። ለውጥ አለው አይደለ? አዎ በጣም ላደረጋችሁልኝ እንክብካቤ አመሰግናለሁ። ግዴታችንን እየተወጣን ነው። አንተም የመጀመሪያ ምርጫ ስላደረከን እናመሰግናለን። ምንም አይደል ዶክተር። የሚያሰጋ ነገር አለ እንዴ? አረ በጭራሽ። አሁን ላይ የምርመራ ውጤቱ እንደሚያሳየው ጥሩ የጤና ሁኔታ ላይ ነው ያለኸው። ስፌቱ እስኪደርቅ ከባድ እንቅስቃሴዎችን አታድርግ። እሺ። ማርክ ወዴት ነው? አንድ ቦታ ደርሼ ልመጣ ነው። ዛሬ እንዴት ወይዘሮ ሞርዚና አምናት ወጣ? አይ ያው በሩን ቆልፌባታለሁ፣ ለዛ ነው። አቶ አምናን ጋር ደውለሽ ነበር እንዴ? እንዴት ነው? ደህና ነው ብላኝ ነበር ጄይ ጋር ደውዬ። ዋናው እሱ ነው። ቤሊ በጣም ፈርቼ ነበረ። አሁን ላይ ግን እንደዚህ ሆኖ ስላየሁት በጣም ደስ ብሎኛል። የልጄን አባት በቅስፈት ባጣው ኖሮ የእውነትም እንደምሆን አላውቅም ነበረ። አረ እንደዛማ አይሆንም። ታውቂያለሽ ቤሊ፣ አሁን ላይ ከባሌ ጋር እንደሚያደርገኝ ነገር ቢኖር ልጄ ብቻ ነው እና ወልጄ እስከማቅፎ እንዴት እንደጓጓሁኝ። ልጅ በጣም ደስ የሚል ነገር ነው። አዎ ደግሞ ከብቶጅ ሰው ሲሆን የተለየ ስሜት አለው። አምናን ትወጂዋለሽ? ባልወደው ኖሮ ይሁሉ ነገር አሳልፍ ነበር። አዎ እሱማ ልክ ነሽ። ለምድ እሱ ምንም ይቆናል። አቶ አምነን እንዴት ነህ? በጎ ነህ? ደህና ነኝ ወይዘሮ ዛራ።
እዚህ ድረስ መምጣት አልነበረብሽም እንዴ። ለምን የኔ ልጅ? ሁላችሁንም ማስጨነቅ አልፈለኩም። ያው አንቺም ደግሞ የቤቱ ስራ ይደራረብብሻል። እንኳን ይሄ ይቅርና ሰው ስንት ነገር አይምሮ ላይ ይደራረባል። ለምን እንደዛ አልሽ? አያው እህቴ ዛራ ለማለት የፈለገችው ለበጎ ነገር ምንም ነገር ቢደረግ አይቆጭም ነው። አዎ ልክ ናት እህቴ ሜርሲ። አየሽ እህቴ በደንብ ነው እኮ ማቅሽ። እኔም እንደዛው ከቤተሰብ የተለየ ነው ማቅሽ። እንዴት ባላችሁ? ሰላም። አቶ አምነን እረፍት ያስፈልገዋል። እንደማየው ከሆነ ሁሉም ሰው እየገባ እያወራው ነው። ይሄ ደግሞ ለታካሚ ጥሩ አይደለም። እባካችሁ። እሺ አምነን እንዴት ነህ? የተሻለ ነው? ፈሳሽ ነገር እየወሰድክ ነው? መተኛት የለብህ፣ መንቀሳቀስ አለብህ። ቶሎ እንድሻለ። ጥሩ ነው ዶክተር። አምነን ቤሊ፣ ምንድን ነው የተፈጠረ ነገር አለ እንዴ? ቀን ነው። በማን ሊሆን ይችላል? በጄሪና። ቤሊ፣ ከእሷ ጋር የሚያገናኛል አንድ ነገር እንደሆነ ታውቂያለሽ? ቢሆንም ስለ ልጃችሁ ስታወራ ምንም አከበደኝ። እናቴ እንደዛ አትበይ እባክሽ። በቃ ዶክተር እናስመጣ። ውጡ ስላለች ልጅ። እሺ ቤሊ ሄሎ ሜርሲ። አንቺ ወፍራም ጥንቸል፣ አንቺ ቤት ውስጥ ተደላድለሽ ቁጭ ብለሻል። ምን እያልሽ ነው? ያወረኛ ሙስጠፋ የተባለ ሰውዬ ዝም ብሎ ሲያስለፈልፈኝ ዛራ ሁሉን ነገር ሰምታለች። ምን? አዎ፣ ለማንኛውም ነገሮች መበላሸት የለባቸውም። እንዴ ያንን አወቀ ማለት እኮ ምን ሁላችንም ነው የሚያጠፋን። ምንድን ነው የምታስፈራሪኝ ሴትዮ? ይልቁንስ የሚደረገውን ነገር አድርጊ። አሁኑኑ ወደዛው እመጣለሁ። እሺ ወይኔ ሜርሲ፣ አንቺ ማውራትሽን እስካላቆምሽ ድረስ ሁሉ ነገር መታወቁ አይቀርም። ሰዎች እዚህ መሆን በጣም ይጨንቃል። እኔ በቃ ወደ ቤት ልሂድ። ጥሩ፣ አንቺም ሂጂና እረፍት አድርጊ። ይገርማል። ዛራቴ ልል የፈለኩትን አላስጨረሰችኝም። ዛራ፣ ታዲያ አንቺም እዚህ ምን ታደርጊያለሽ? አብረሽኝ ትሄጃለሽ? እናት ዛራ፣ አምነን እዚህ ብዙም አይቆይም እና ቤት መስራት ያለብሽ ነገሮች አሉ እና እባክሽ ሂጂ። እናቴ ማርክና ሞርዚና ምግብ አልበሉም። እሺ በይኝና አንቺ ወደ ቤት ሂጂ ከሜርሲ ጋር። እሺ በሉ።
ምን አሰብሽ? ከአንቺ የተሻለ ምን ላስብ እችላለሁ? እቺ ሴትዮ እኮ ይሄን ነገር ተናገረች ማለት ላይፋችን ተበላሸ። አዎ፣ ወይ ለምን አትደራደሪያት? እሱ ጥሩ ሀሳብ ነው። አሁን የት ናት ያለችው? ያው ኪችን ነው የምትሆነው። ሌላ የት ትሆናለች? አንቺ ብታወሪያት የተሻለ ነው። ለምን? ያው ለመደራደሩም አንቺን ስለሰማችሽ ከአንቺ ጋር ቢሆን የተሻለ ነው። እሺ በቃ መጣሁ። ምን አለ ሁሉም የቀበን ሰው ላንቺ ብትቀምሺ ጥሩ ነበር። ለነገሩ ጉዳትም ቢሆን ደግ ሰው ነው የሚመርጠው።